ዛሬ እንግዲህ በርከት ያሉ እንግዶችን ነው ይዤ የመጣሁት። የአራት ዓለም ሰዎች ናቸው። አንዱ አብነት ስሜ ነው። አብነት ስሜን ታውቁታላችሁ እየገምታለሁ። በተለይም በኮከብ ቆጠራ አካባቢ ላይ በጣም በርካታ ጥናት ያደረገ ነው። እሱ ከኮከብ ቆጠራው በተጨማሪ ደግሞ የፒኤችዲውን እየሰራ ያለው ቋንቋ ላይ ስለሆነ አለቀ። እዚህ እንግዳ ሆነ ጀምረ ነው ነበር አብረን አጠናቀቅን። ስለዚህ በቋንቋ ፒኤችዲውን ያው ይዟል ማለት ነው። ስለዚህ ከቋንቋ ጋር በተያያዘ የተነሳውን ጉዳይ ከቋንቋ ፍቹ አንስቶ የሚያወራን ይሆናል ማለት ነው። ሐዋርያው ዘላለም ጌታቸው ደግሞ እዚህ ስቱዲዮ ይገኛል። የቪዥነሪ ኢትዮጵያ ዓለም አቀፍ ቤተክርስቲያን ነው። የቪዥነሪ አብያተ ክርስቲያን ህብረት እንዲሁም ደግሞ ዮናስ ጎርፌ ዘፋኝነትማ እንዴት ሆኖ ነው ኃጢአት የሚሆነው? እኔ ወደ በርካታ ቋንቋዎችን ተመራምሬባቸዋለሁ። በርካታ ቋንቋዎችን አጥንቻለሁ። እንደውም በአንድ ወቅት አማርኛም ብቻ አንብቤ የአማርኛው መጽሐፍ ቅዱስ ብቻ አንብቤ አንቺ ሆዬን ትዝታ ላቀነቅን ስሄድ አቃተኝ። ምክንያቱም ኃጢአትነቱ ገዘፈብኝ። ከዛም ሄጄ አረኛ ጋር እንዲህ የሚባል የለም አሉኝ ሌሎች አካባቢዎች ላይ። ከዛ በኋላ ማጥናት ጀመርኩ ይላል። ዛሬ እንግዲህ ቆይታ እናደርጋለን። መጋቢ ሐዲስ ደግሞ በቀጥታ የስልክ መስመራችን ላይ ይገባሉ። እንደ ድንገት ስብሰባ ስለሆኑ ነው ከኛ ጋር ያልተገናኙት። እንግዶቼ እንኳን ደህና መጣችሁ። ከአብነት ስሜ ነው የምጀምረው፣ ምክንያቱም ከቋንቋ ይልቃል መሰለኝ። ከሀሳብ ነው ወይስ ሀሳብ ነው የሚልቀው ከቋንቋ? እንግዲህ አንድ ናቸው ይባላል። አንዳንዴ አንዳንዱ ያስቀድመዋል፣ ሌላው ደግሞ ያስከትሏል። እንደው ፊትና ኋላም ቢሆኑ የሚተባበሩ ናቸው እንበላ። ኮሞይስ የሚባለው ቋንቋ ፍቹ ላይ ብዙ ንግግር አስነስቷል። እንደው ምንድን ነው ዘፋኝነት አይልም በቀጥታ ዘፋኝነት ካለ ወይም ደግሞ በሌሎች ዓለም አቀፍ ጥናቶች ላይ የቋንቋ ጥናቶች ላይ ዘፋኝነት መባል ነበረበት። ስለዚህ ኮሞይስ የሚባለው ቃል ፍቹ እውነት አይደለም እያለ ነበረ ዮናስ። ጥሩ። ይሄ እዚህ ላይ ትንሽ አስተያየት እንድሰጥ ነው የምትፈልጊ? ገላትያ የጳውሎስ መልእክቶች የሐዋርያ ጳውሎስ መልእክቶች ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 19 እስከ 21 ባለው ውስጥ ነው። ግን ይሄ ኮሞስ የሚለው አይ ቲንክ ኮሞይስም ብትሉት ያስኬዳል። ኮሞስ፣ እኔ ግን ኮሞስ እያልኩ ተቀጥላለሁ። 21 ቁጥር 21 ላይ ያለው ነው እንግዲህ ኮሞስ የሚለው በዛው በግሪኩ የግሪኩ ኮሞስ ፍቺው ምንድን ነው? በጣም ሳንዘልቅ ዋናው ፍቺው በጣም ጩኸት የበዛበት፣ ብዙ ጊዜ ደግሞ ብዙ የአልኮል መጠጣት ያለበት እና ብዙ ዝሙት የሚደረግበት እና ጫጫታ የበዛበት ትልቅ ጭፈራ ነው። አሁን ወደ እንግዲህ አዲስ ኪዳን ኦሪጂናሊ ምንድን ነው ከመጀመሪያው ሲጻፍ በግሪክ ነው እና ለዚህ ቃል ፍቺ በየቋንቋው እንግዲህ ያንን ቃል የሚተካ ሲፈልጉ እንደ መሰለኝ የባህል ልዩነት ስላለ ቀጥታ ቃሉን ማግኘት አልቻሉም እና እንግሊዘኛው ያየሁት በጣም ዘመናዊ የሆኑት ቀለል ለማድረግ የሞከሩትም እንደውም ሳሳ አድርገውታል። ነገር ግን ሁለቱ ፍቺዎች የመጀመሪያው የተጠቀመው ሬቭለሪ የሚለው ቃል ነው። ኪንግ ጄምስ ቨርዥን ያለው ይሄ ሬቭልሪ የሚለው በፕሉራሉ ነው እዛ ውስጥ የገባው በብዙ ቁጥር። ፍቺው ምን ማለት ነው? ታላቅ ባህል አድርጎ መጨፈርና መደሰት ነው። እዚህ ውስጥ ግን ትልቅ ደስታ ውስጥ በጣም ጩኸት አለ።
በጣም ጩኸት አለ። እንደው ይሄ የዛር ድለቃ የሚባለው አይነት ጩኸት አለ። እዚህ ቃል ውስጥ ሌላው ነገር ዋናው ሶስት ያሉ ነገሮች ዘፈን አለ ወይም ሙዚቃ ሲንጊንግ የሚለው ነገር እንግዲህ መስፈን አለ፣ ዳንስ አለ። ዳንስና ጭፈራ አንድ ከሆነ እንጃ፣ ግን በኋላ ላይ በግዕዙና በአማርኛው ዳንስ የሚለው ፍቺ ምናልባት ያንንም ቃል ሊተካው ይችል ይሆናል። ምክንያቱም ዳንስ የሚለው አንዱ ፍቺ ወደ ሌላም ነገር ወደ ሙዚቃውና ወደ ሌላ ወደ አልኮልና ወደ ዝሙት የመሄጃ ፍቺ ይሰጠዋል። ግን ዋናው ነገር እዚህ ኪንግ ጄምስ የተጠቀመው እንግሊዝኛ ኪንግ ጄምስ ቨርዥን የተጠቀመው ላይ መስፈን፣ ጨፈርና ብዙ አልኮል መጠጣት አለበት። ሌላው ሁለተኛው ቀለል ባለው እንግሊዝኛ ላይ ወይም ዘመናዊ ትርጉሞቹ የተጠቀሙት ኦጂ የሚለውን ቃል ነው። ኦጂ የሚለውን ቃል ብዙ ቁጥሩ ኦጂስ እና ከነዚህም ተገደቡ ነው እና ቀደም ተከተሉ ራሱ ስካር ይሄ ድራንክነስ ከስካር ቀጥሎ ነው ያመጣው እንትና ጳውሎስ የተጻፈው ላይ እሱን ኦጂስ ይልና እና የመሳሰሉትን ነው የሚለው። ኦጂ ከዛኛው ከሬቭልሪ አርና ኤልን መጠራት ብዙ አልችልም እና ከነሱ የሚለየው ወይም የሚመሳሰለው ምንድን ነው? እዚህ ጋር ዋናው ነገር እንደውም እዚህ ውስጥ ጎላ ያላለው ነገር ምንድን ነው? ዘፈንና ጭፈራ ጎላ ያለ አይደለም። እዚህ ውስጥ ኦጂ የሚለው እዚህ ውስጥ ብዙ መጠጥና ብዙ ዝሙት ኦጂ ውስጥ ያለው። እንግዲህ እንግሊዘኛ ይሄንን ነው የተጠቀመው። ስለዚህ ምን ያህል አቻ ናቸው የሚለው ነገር በጣም የተቀራረበ ነው እንጂ የባህል ልዩነት ስላለ ትክክለኛ ቀጥታውን ቃል ልታመጫዎች የ1879 እርግጥ ከዛ በፊት የተተረጎመውና በዋና ትርጉምነት 1879 የሚባለው ይህንን ቃል መሶልሶም ብሎታል። ይሄ ጥሩ ይመስለኛል። መንቀጭቀጭና ትንሽ እርጋታ ማጣት፣ መጮህ፣ መረበሽ ነው። ሌሎች የአማርኛ ትርጉሞች እንግዲህ ከአንዱ በስተቀር ብዙዎቹ ላይ ዘፈን ነው ያሉት። አንደኛው ማን ነው እንደጠቀሰው ቅጥ ያጣ ፈንጠዝያ ብሎታል አንደኛው ትርጉም፣ ሌሎቹ ግን ዘፈን ብለውታል። ትግርኛው ጓይላ ነው ያለው ያንን ቃል። ይሄ ከክብ ሰርተው የሚጨፍሩት ጭፈራ ነው። የቀረበ ደህና የቀረበ ነው። የጉራጌኛውን ለጊዜው ፍቹን በደንብ ተብራራ ስለሌለኝ ለጊዜው ተዋዋለሁ። ኦሮምኛው አንዱ ቨርዥን ላይ ያየሁት አልበዱማ የሚል ነው። ይሄ በተለይ ምግብና መጠጥን አብዝቶ እንትን ማለት እና አሁንም ኤክስትሪም የሆነ ቅጥ ያጣ ነገር ለምግብ ለመጠጥ የሚሆን ለመሰል ነገር ቅብጠት ያለበትን ቃል ላይ የተጠቀመው። አንድ ግጥም አስታወሱኝ። አጽፈውኝ ነው ልጆች ተረከዘ ሎሚ ጠምደል ያለባት ከእርሷ ጋር አድሬ ሲነጋ ልሙት ላፈር አይደለም ወይ የተፈጠርኩት ይላል። ጉች ጉች ያለ ጡት አንድ ቀን ሳላይ እድሜን በከንቱ ላጠፋ ነው ወይ የሚልም አለ። ሌላ ይገርምሻል ብለውኛል። ይሄ ምንድነው አብነት? በዚህ ላይ ኃጢአት አይደለም እሱም እያለኝ ነው። ምንድነው ያልሽ? ይሄኛው አሁን ኃጢአት ነው ተረከዝም አለ። እኔ እንግዲህ ያው እዚህም ሳልገባ በፊት በደንብ ነግሬሻለሁ። እኔ ከዚህ አንጻር ምንም አስተያየት መስጠት አልፈልግም። ለምን የሃይማኖቱ ሰዎች ያሉበት ምዕመናኑ እነሱ ናቸው ተገቢ ሰዎች እና እኔ ምናልባት ከእንትኑ ከሴኩለሩ እንትን አኳያ ወይም ደግሞ ከኢቮሉሽነሪ እንትን አኳያ ተናገር ካልሽኝ ከዛ አኳያ ልናገር። ግን ከሃይማኖት አኳያ ኃጢአት ነው አይደለም የሚለው እኔ አስተያየት አልሰጥም። በግል ነው እንዳላበላሽ ማለት ነው። በፍጹም በግል ነው የጠየቅኩት። እኔ እንግዲህ እኔ ይሄ ነገር
በግሌ የኔ የግል አስተያየቴ ምንድን ነው ያልሽው? ይሄ ሞንዳላ ምናምን የሚለው ተረከዘሎሚ ጠምደል ያለባት ነው። ከስነ ጽሁፍ አኳያ በእውነት ይሄ በጣም የሚገርም ነው እና አገላለጹ በጣም ሻርፕ ነው፣ ጥሩ ነው፣ ደስ ይላል። እርግጥ ሳይነጋ ልሙት ያለው ሀሳቡ ምንድን ነው? እንደው በኃይል ለማግነን ፈልጎ ነው። መኖሩ እስኪጠፋ ድረስ መሄድ የለበትም። እንግዲህ ይሄ ጥሩ ነው አይደለም የሚለው ነገር በሰው ልጅ እንትን ላይ ጥፋት እስካላደረሰ ድረስ የሰው ልጅ እያየ አሁን እንዳልኩሽ በዛ ቢያንስ በአዝጋሚ ለውጡ አካሄድ ስንሄደ የሰው ልጅ እያየ የሚጎዳውንና የማይጎዳውን ነገር እያየ ይተዋል። ለምሳሌ መግደል፣ መስረቅ በአንድ ወቅት አስፈላጊ ምናልባት ሆኖ ሊሆን ይችላል። መዋሸትም በሰው ልጅ የእድገት እንትን ውስጥ በኋላ ግን እያየ ሰው አየር እንትኑም ሲቀየር ስልጣኔውን ከፍ እያለ ሲመጣ ለምሳሌ እንደ መስረቅና መዝረፍ ያሉ ነገሮች አሁን ውጉዝ ናቸው። በአንድ ወቅት ግን ሄዶ ዘርፎ ማምጣት ለወገንሽም ለሁሉ ነገር ይረዳ ነበር። ለነገሩ ለምሳሌ የወንድ ልጅ ግርዘት አስፈላጊ ነው ተብሎ ተጀምሯል። በጣም የቆየ ነው። አሁንም ቀጥሏል። የወንድ ልጅ ቢገረዝ። የሴቶች ግርዛት ግን በአንድ ወቅት ተጀመረ። በኋላ ላይ ግን ደግሞ ሲያዩት ጉዳቱ ባሰ። ስለዚህ አቆሙት። አሁን የሰው ልጅ አእምሮ እንግዲህ ጥሩነቱ ይቀይራል እያየ። ተፈጥሮ ብትሆን ኖሮ በአዝጋሚ ለውጥ ሂደት አካሄድ ተፈጥሮ ብትሆን ኖሮ የሴት ልጅ አንዴ ትገረዝ ለማለት ብዙ 100,000 ዓመት ይፈጅባታል። ያንን ከወሰነች በኋላ ለመለወጥም እንደገና ብዙ 100,000 ዓመት ይፈጅባታል። ስለዚህ ይሄ የጄኔቲካሊ ኢንኮድድ የሆነው ባህሪና የሰው ልጅ ደግሞ በአእምሮ የሚያመላልሰው ነገር እያየ በአእምሮ ያለው ነገር እያየ ሁኔታዎችን ቶሎ ቶሎ ይቀይራል። ተፈጥሮ ግን ቶሎ ቶሎ አትቀይርም። ከዚህ አኳያ ሳየው ይሄ የሞንዳላ ምናምን የሚለው ነገር እንግዲህ ትውልድ እንዲቀጥል ሰዎች ጥምረት መፍጠር አለባቸው። መሳሳብ ይፈጠራል እና እኔ ሳስበው በዚህ ብዙ ጉዳት የለውም። እኔ ግን ቀርፋፋ ቢጤ ነኝ። እንደው ዘፈኑ ጋር የለውበትም። ፍልስፍና ፔጃችን FILSFINA ነው። ፍልስፍና ላይ ላይክ በማድረግ ቤተሰብ መሆን ትችላላችሁ። የተለያዩ ሀሳቦችን ማንሳት ትችላላችሁ። በ0947 698685 0947 698685 ላይ ራሄል እናንተ መልእክት እየተቀበለች ትገኛለች። ወደ ሐዋርያው ዘላለም ልምጣ። ከዚህ ቀደም ዊል በሚለው ላይ ወይም ደግሞ ፈቃድ በሚለው ላይ ብዙ ቆይታ አድርገናል። ዛሬ ማክበረን ስለመጣ እጅጉን አድርጌ አመሰግናለሁ። አመሰግናለሁ ቤቴ። ዘፋኝነት ላይ እኔ ቀደም ሲል ከዮናስ ጋር እየተወያየን ነበር። በዘፈንና በሙዚቃ መካከል ልዩነት አለ ወይ እያልኩት ነበረ። እሱ ሌላ ነው። አሁን ይሄ ዘፋኝነት ኃጢአት ነው አይደለም ወይ? በዓለም ደረጃስ እንዳለ ለምን ኃጢአት አልሆነም የሚል ጥያቄ አለው ዮናስ። ለምንድን ነው በእኛ ሀገር ብቻ ዘፋኝነት የሚለው የቃሉ ፍቺ? ከሱ ልንነሳ። ዘፋኝነት ኃጢአት ነው? ቀጥተኛ አማርኛ ትርጉም ይዞ ለተነሳ ሰው አሁን መጋቢ አዲስ እንዳሉት ኃጢአት ነው። ግን ዘፋኝነት ኃጢአት ነው ያለው የዮናስን ሀሳብ ከመጽሐፉ ለመረዳት እንደሞከርኩት ካንቺም ጋር ባደረገው ኢንተርቪው የተወሰነ ሰምቻለሁኝና የተምታቱ ነገሮች ስላሉ አሁን አንቺም ከኔ ጋር ስትጀምሪ ጫፉን ነካሽው። ሙዚቃ የሚለው ሀሳብና ቀጥታ ዘፈን ኃጢአት አይደለም የሚለው ሀሳብ ተጋጭቶ ስለመጣ ይመስለኛል እና ወደ ውስጥ ስንገባ በደንብ አብራራዋለሁ። ግን አድማጮቻችን በትክክል እንዲረዱ ኃጢአት ነው ስንል ኃጢአት እንደየመረዳታችን ስለሆነ የሚከፈለው የሚሰሙን ጋር ምንድን ነው ኃጢአት ከየት ጀመረ የሚባለው ነገር መቼም እኔ እዚህ ያለሁት መጽሐፍ ቅዱሱን በትክክል መቼም ኃጢአትና ጽድቅ እሱ ላይ ነው ያለውና በትክክል ለመተርጎም ነው እና ኃጢአት ከየት ጀመረ? የማን ነው? አንድን ነገር ኃጢአት ብለን የምንጠራው መቼ ነው? ጽድቅስ የሚባለው መቼ ነው? ይሄንን ነገር
በትክክል ከመጽሐፉ ካነበብነው ኃጢአት የሚባለው ነገር የጀመረው ከሰዎች ዓለም አይደለም። ስለዚህ ኃጢአት የሚባለው ነገር የጀመረው ከላይ ከሰማይ ወይንም መንፈሳዊ ከሚባለው ዓለም ነው የጀመረው። ስለዚህ ነው ዮሐንስ በመልእክቱ ላይ አንደኛ ዮሐንስ ላይ ምዕራፍ 3 ቁጥር 8 ላይ ኃጢአትን የሚያደርግ ከዲያብሎስ ነው፣ እሱ ከመጀመሪያ ኃጢአትን ያደርጋል ይላል። ወደ ዮሐንስ ወንጌል ምዕራፍ 8 ቁጥር 45 ላይ ስትመጪ ደግሞ እናንተ የአባታችሁን ምኞት ልታደርጉ ትወዳላችሁ ይላል። ስለዚህ የመጀመሪያው ኃጢአተኛ ሰይጣን ነው። ከሰይጣን ቀጥሎ ደግሞ የሚደረጉ ድርጊቶች የአባታቸው ምኞት የሚለው ሐሳብ የእሱን ሐሳብ የሚፈጽሙ ማለት ነው። ስለዚህ ወደ መንፈስ ዓለም ስንገባ ሰይጣን በመንፈስ ዓለም ከምን ጋር በተያያዘ መልክ ነበር የሚሰራው? በተለይ አሁን ከሙዚቃው አንጻር ማለት ነው። ከሙዚቃው አንጻር ስንሄድ የመጀመሪያው ስቴፕ ሰይጣን ኪሩቤል ነው። ሰማይ ላይ ያለ ኪሩቤል ነበር። ከእግዚአብሔር የፍጥረት ስርዓቶች አንዱና ዋና በሚባለው የኪሩቤል ካታጎሪ ውስጥ ያለ ነው እና ኪሩቤል በተፈጠረበት ቀን በዚያን ቀን ሙዚቃ ተዘጋጅቶ ነበር። ይሄ ማለት ምን ማለት ነው? እንግዲህ ሙዚቃ የመለኮት ከመገለጥ ኃይሎች ታላቁን ክፍል የሚይዝ ነው ማለት ነው። ጥበብ አለ፣ የተለያዩ ነገሮች አሉ በሰማይ እግዚአብሔር በራሱ ዓለም የሚጠቀምበት ማለት ነው። የምትመለከችው ግን እግዚአብሔር አምላክ በሙዚቃ በጣም 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 ተጠቃሚ ነው፣ ከሁሉም በላይ ማለት ነው። ምናመልከው መላእክት ኪሩቤሎች ቅዱስ 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 እያሉ ቀንና ሌሊት ጌታ ኢየሱስ ክርስቶስ የመጨረሻዋን ሰፐር ራት ከደቀ መዛሙርት ከበላ በኋላ ዘምረውም ሄዱ ይላል። ስለዚህ የሙዚቃ አቅም በእግዚአብሔር ዓለም በመለኮት ዓለም በጣም ሰፊ ኃይል ያለው ራእይ መጽሐፍ ላይ ስመይ የበጉንና የሙሴን ዝማሬ ይላል። ሙዚቃ በጽድቅ ወይንም በእግዚአብሔር ዓለም በጣም ትልቅ ኃይል ያለው ነገር ነው። ኪሩቤሉ ከዛ መሃል ነው፣ ሙዚቃውን ከሚጫወቱት መሃል ማለት ነው፣ ሙዚቃውን ከሚያንቀሳቅሱት መሃል ነው። ያው በልቡ ሌላ ነገር ነው ያሰበው። የእግዚአብሔር ዙፋንን ወርሳለሁ ብሎ አስቦ ተጣለ። ሲጣል እንግዲህ እግዚአብሔር መንግስት ውስጥ መጠቀሚያ የሆኑትን ነገሮች ነው ዞሮ ዞሮ ከወደቀ በኋላ የሚጠቀመው እና ሙዚቃ ተገለበጠና ምድር ላይ ሲመጣ የሰው ልጆች መሃል ሙዚቃው ሙዚቃ ነው፣ ሲገለበጥ ሌላ ነገር ነው የሚፈጥረው ማለት ነው። ምክንያቱም ኃጢአት በአይደንቲቲ በማንነት ላይ የተመሰረተ ስለሆነ የማን ምንጭን ነው አፕላይ የሚያደርገው ነው። አየሽ፣ አሁን ይሄንን ቤዛ አርገን ስናይ ሰይጣን ለመንግስቱ መጠቀሚያነት ከሚጠቀማቸው ኃይሎች መሃል ትልቁና አንደኛው ሙዚቃው ነው ተገኘ ማለት ነው። ለምሳሌ የዮናስ መጽሐፍ ላይ ሙዚቃ ከግሪክ እንትን ተነስቶ እንዴት እንደመጣ በደንብ ታሪኩን ያብራራል። እኔ ግን መጽሐፍ ቅዱስ ስለሆነ ማወራው ታሪኩ ያንን አይነት ሊሆን ይችላል። በመጽሐፍ ቅዱስ ግን ሙዚቃ የጀመሩት የቃየል ልጆች ናቸው። ዘፍጥረት ምዕራፍ 4 ቁጥር 21 ላይ ስታነቢ ምን ይላል? እንደዚህ ይላል፣ ወንድሙም ስሙ ዮባል ነበረ፣ እርሱም በበገናና በመለከት የሚይዙ አባት ነበር ይላል። በገናና መለከት የሙዚቃ መሳሪያ ነው፣ ሙዚቃን ነው የሚያሳየው። አባታቸው እሱ ነው ይላል። አባት ማለት በሌላ አማርኛ ምንጭ ማለት ነው። በሰው ልጆች መሃል ሙዚቃ የጀመረው እንግዲህ በቃየል ልጆች ውስጥ ነው። እነኛ የቃየል ልጆች ሙዚቃን ወደ ሰው ልጆች ስርዓት እያመጡት ሄዱ ማለት ነው። እያለ እየቀጠለ ሙዚቃ በሰው ልጅ ታሪክ ያው የትኛውም ቦታ ሰው ካለ ሙዚቃ አለ፣ ስርዓቱም አለ። አሁን ኃጢአት ነው አይደለም የምንለው እንግዲህ ሙዚቃን አይደለም፣ ሙዚቃው አይደለም ኃጢአት። እግዚአብሔርም ይጠቀመዋል፣ ሰይጣንም ይጠቀመዋል። ጥሩ ምሳሌ እንዲሆንሽ እንዲህ ላሳየሽ። ዝሙት የሚባለው ነገር ምንድን ነው? በትዳር የሚደረግ ግብረ ስጋ ግንኙነትስ ምንድን ነው ልዩነቱ? ሁለቱም ድርጊቱ አንድ አይነት ነው። ድርጊቱ ማለት ነው አንድ ወንድ ከአንድ ሴት ጋር የሚያደርገው ግንኙነት ነው። እዚህ ጋርም ስትመጪ ባልና ሚስት የሚያደርጉ ግንኙነት ነው። አሁን ምንድነው ቋንቋው ላይ የምንመጣው? ከሚስቴ ጋር ግንኙነት እያደረግኩ
እያመነዘርኩ ነው ብዬ አልልም፣ ድርጊቱ አንድ ቢሆንም። እዛ ጋር ግን ስንመጣ ዝሙት ስንለው ከቃል ኪዳን ውጪ ከሆነ ሰው ጋር የሚተኛ ሰው ከሚስቱ ጋር በቅድስና እየተኛ ነው። ድርጊቱ አንድ አይነት ግን አረኩ አይባልም። በሴኩላሩ ዓለም ኒኩሌር የሚባለው እንትን ውሰጂው። ኒኩሌርን ጃፓኖች፣ አውሮፓዎች፣ አሜሪካኖች ለኤሌክትሪክ ፓወር በጣም ይጠቀሙበታል። ያው ኒኩሌር ጃፓንን እንዴት አድርጎ ትውልድ እንዳበላሸ እናውቃለን። ስለዚህ አሁን ነገሩ አይደለም ኬዙ፣ ምንጩ ነው። የማንን ምንጭ የማንን ምኞን ነው የምናረገው? አየሽ፣ አሁን ገላትያ መጽሐፍ ላይ እንምጣ። የዮናስ ዋና መጽሐፍ የመነሻው ሐሳብ እሷ ስለሆነች ማለት ነው። ይህንን ያህል ዲቴል ከገባን ገላትያ መጽሐፍ ላይ ስጋ በመንፈስ ላይ መንፈስ በስጋ ላይ ብሎ ሁለቱ ይቀዋወማሉ ብሎ ስለጀመረ የስጋ ጉዳይ ሆኖ ነው የተገለጠው። በሌላ አማርኛ ካታጎሪ አለው፣ ዘፈን ተብሎ የተጠቀሰው ነገር ማለት ነው። ካታጎሪው ምንድን ነው ተብሎ ሲጠየቅ ምንጩ የመናፍስት ዓለም ፈቃድ ነው። ይህንን ደግሞ የስጋ ስራ ጠቅላላ ከሰዎች ድርጊት የሚጀምር አይደለም። ምክንያቱም ነገር ከሐሳብ ነው የሚጀምረው፣ ካለ ሐሳብ አይጀምርም። ነገር ከሐሳብ የሚጀምር ከሆነ የአባታችሁን ምኞት አላለም ቅድም? ልክ እንደሱ ሐሳባዊ የሚባለው ዓለም ላይ አለቆችና ስልጣናት የሚባሉ አሉ። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በዚህ ዓለም ልጆች እንደሚሰራው መንፈስ አለቃ ፈቃድ፣ በአየር ላይ ስልጣን እንዳለው አለቃ ፈቃድ ተመላለሳችሁ ይላል። ስለዚህ በሌላ አማርኛ የመናፍስትን ፈቃድ ማድረግ ነው ማለት ነው። አየሽ፣ ኃጢአት ብለን የምንጠራው አሁን ሰዎች የሚያደርጉት ወይ ማያደርጉት ነገር አይደለም። ከየትኛው ምንጭ ተቀዳ ነው? ድርጊቱ አንድ አይነት ድርጊት ነው አይደለም? አይደለም። ድርጊቱ በምን ሐሳብና ምንጭ ፐርፐዝ ተደረገ ነው። ስለዚህ አሁንም ዘፈን ጋር ስንመጣ ማለት ነው፣ በተለይ አሁን ወንድማችን የግሪኩን ቃል ሲፈታው እንዴት እያለ ነው ይፈታው? አይተሽ እንደሆነ ሲፈታው ዘፈን የሚለውን ኮሞስ የሚለውን ቃል ምን አረገው? አንደኛ አለ መጠጥ፣ ሁለተኛ አለ ዝሙት፣ ሶስተኛ አለና ዳንኪራ ወይንም ጭፈራ አለ። ገላትያ መጽሐፍን ስታነቢው ጳውሎስ መጠጥን ለብቻው እዛው ገላትያ ላይ ድራንክ ብሎ ለብቻው አስቀምጦታል። ዝሙትን ለብቻው ከላይ የሥጋ ሥራም የተገለጠ ነው። እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቁጣ፣ አድመኝነት፣ መጠጣት ብሎ ዘፋኝነት። ዝሙትም አለ የግሪኩ ቃል ላይ፣ መጠጥም አለ። የቀረችው ማናት ማለት ነው? እቺ ዘፈን ምትለዋ ናት። መጠጥ ካለ ዝሙት ለብቻቸው ከተጠቀሱ ጳውሎስ ለይቶ ያወጣው ደግሞ መጠጡን አይመስለኝም መልሶ ዘፈን የሚለውን ቃል የሚጠቀመው ጳውሎስ። ምክንያቱም አጠገቡ ዘፈን ብለዋል፣ አጠገቡ መልሶ ዝሙት ብለዋል። ስለዚህ ዝሙት ውስጥ ከተካተቱት ነገሮች እቺ የቃሏ ትርጉም እዛ ጋር የምታመለክተው ዘፈኑን ነው። የገላትያ ቃል ላይ ዘፈኑን ነው የሚያመለክተው። ችግራችን ምን መሰለሽ? የዮናስንም ሐሳብ ስሰማ ሳነበው የታየኝ ነገር ምንድን ነው? ዮናስ ያሰበበት ወይ ሮንግ አይደለም። ሮንግ አይደለም። አዎ ሮንግ አይደለም። ለምንድን ነው ሮንግ ያልሆነው? ዮናስ ያየው ሙዚቃና የሚጠቀሙ ቃሎችን የሚል ነው። አሁን ስትረስ የሚሰጠው እናቴ ባመሰግናት አንቺን ቤት ያውን እዚህ ስለጋበሽኝ ያውን በዜማ ብሎልሻል አመሰግናለሁ። እና ሙዚቃውንና ቃሎቹን ነው እሱ ያየው። ነገር ግን እዛ ጋር የተቀመጠው አማርኛ ቃል ጋር ለምን ጸብ ተፈጠረ? አሁን የዮናስ ጸብ አማርኛ ቃሉ ነው። ኃጢአት ያምናል እኮ ዮናስ አይ ብሊቭ። ምክንያቱም እንደሚያምን የምታውቂው እንግሊዘኛውን ቃል ተጠቀሙ ይላል። እሱ ኃጢአት ነው ይልሻል። ያምናል ዮናስ ኃጢአት። አሁን አማርኛ ፊደል ከሆነ እኔ መቼም እንደ ቋንቋ ምሁር አይደለሁም፣ አብነት ግን የቋንቋ ምሁር ባልሆንም ቋንቋ መግባቢያ እንደሆነ ይገባኛል።
ቋንቋ የአንድ ማህበረሰብ የመረዳት አቅም፣ የአእምሯችን ብቃት፣ ስፋት፣ ባህላችን፣ ሁሉ ነገራችን ያለው ቋንቋችን ውስጥ ነው። የአንድ ማህበረሰብ ሁለንተናው በቃሉ የፍቺ አቅምና ጉልበት ውስጥ ነው ያለው። እኔ አሁን ዝም ብለሽ ማለት ነው ምንም ሳትይ ዘፈን ብል አሁን የሚሰማኝ ሰው ሁሉ ማይንድ ውስጥ መዝሙር ሚል ይመጣል፣ ከእግዚአብሔር ሚል ይመጣል? አይመጣም። አማርኛ የሚሰማ ሰው ሁሉ ዘፈን የምትለዋን ፊደል ሲሰማት ወዲያውኑ የሚያስታውሰው ዓለማዊ የሚለው ነው። ከዚህ የተነሳ ነገሩ የቋንቋ ነው ማለት ነው፣ የመረዳት ነው። ለኢትዮጵያውያን አማርኛችን ዘፈን ብሎ ያስቀመጠው መረዳታችን እንዲህ ስለሆነ ነው። ትክክል ነው። ሌላ መረዳት የለንማ። እኔ አሁን ዘፈን ብለሽ ብትይኝ በፍጹም መዝሙር ከሚለው ጋር አይመጣልኝም። አምልኮ ከሚለው ምስጋና ከሚለው ጋር አይመጣልኝም። ዘፈን የሚለው ልክ ስጀምር የሚመጣልኝ እንደ አማርኛ ትርጉሜ ዓለማዊ ዜማ የሚለው አሁን በሁለት በከፈልኩልሽ ማለት ነው። እግዚአብሔራዊ ያለ፣ ሰይጣናዊ ያለ። ስለዚህ አሁን ሰይጣናዊ ማለት እኮ ድንገት ተብሎ ሰይጣናዊ ማለት ከንት የሚጀምር ነው ሊባል ይችላል። ይሄ ከአምልኮት ይሄ ድቤው ምኑ ይሄ ክፉ ጠንቋይ ቤት ያለ እንትን አምልኮት አለ አይደል? ከሱ የሚጀምር ነው ሊባል ይችላል። ግን አይደለም። ምንጩ ማን ነው? የሥጋ ሥራ መገለጡን ነው የምናወራው። መቼም ምንጩ መናፍስት ናቸው ብለን ከዛ ስንዘል ደግሞ እንትኑ ድርጊቱ ሰው ስለሆነ ሰው ነው ያረገው፣ ችግር የለውም፣ ለሰው ልጅ ጥቅም ነው ማለት አንችልም። ምንጩ ላይ መሄድ ስላለብን እስኪ ወደ ምንጭ ልውሰድሽና ሁለት ቃል ልናገርና ልጨርስልሽ ሌሎችም እንዲጠቀሙ። አሁን መዝሙር እኮ እግዚአብሔርን ማመስገን ብቻ አይደለም። ለምሳሌ ደረጀ ከበደ ውሰጂው፣ ዘማሪው በደርግ ጊዜ ምንድን ነው ያለው? ዝንጀሮ አይደለሁም የእግዚአብሔር አምሳል ነኝ። ስለ እግዚአብሔር አይደለም የሚያወራው። ኮሚኒስት ለጠየቀው ጥያቄ መልስ ነው የሰጠው። ኢህአዲግ ከመግባቱ በፊት በ81 አካባቢ ላይ ደርግ አጥፍተው መጥፋት ነው ሀሳባቸው ምናምን ሲል ደረጀ ከበደ ምን ብሎ ዘመረ? ህይወት ይሻለናል ወዳጄ የሚለውን አጥፍቶ መጥፋት ነው የሱ ሀሳቡ አለ። አሁን ደግሞ ነጻነት መጣና ሃይማኖት ተለቀቀ ሲባል ምን ብሎ ዘመረ? አወይ ነጻነት ነጻነት እያሉ አለ። ዩሲያው ሙዚቃው መልእክቱ ከእግዚአብሔር ከአምልኮት ከምናምን ጋር የተያዘ አይደለም፣ ግን መዝሙር እንለዋለን። አየሽ፣ የኢትዮጵያ ህዝብ መዝሙር እንለዋለን። የአማርኛችን ለኢትዮጵያውያን ወይንም አማርኛ ተናጋሪ ለሆኑት የሚገባቸውን ሀሳብ ስለሆነ የሚያስተላልፈው። ስለዚህ አማርኛ ጸቡ ከሙዚቃ ጸቡ መለያየት አለበት። የኃጢአት ጸቡ ከጽድቅ ጸቡ መለያየት አለበት። ኃጢአት ነው በምንም ቋንቋ ቢሆን ማለት ነው። ኃጢአት ነው። ኃጢአት ምንጩ መንፈስ ነው። እሺ፣ አመሰግናለሁ። ከዘፋኝነት ጋር በተያያዘ ለኔ እስከሚገባኝ ድረስ ኃጢአት አይደለም ብሎናል። የኔና ሀሳብ ባለፈው ከፕሌቶ ሀሳብ ጋር አብሬ ትንሽ ለማውራት ሞክሬ ነበረ። በነገራችን ላይ የዋሻውን ታሪክ የፕሌቶን ፖስት አድርጌላችኋል። ፍልስፍና ላይ ማግኘት ትችላላችሁ። ባለፈው ስናወራ የኔም አቋም ሳይሆን እንደ ሀሳብ ቢዘፈን ደስ የሚለኝ ስለ ፍቅር ሳይሆን ፍቅርነት ስለሚለው ነገር ቢዘፈን ደስ ይለኛል። ፕሌቶ እንዳለው ስለ አበበ ወይም ደግሞ ስለ አበበች ሳይሆን ሰውነት በራሱ ከዛ ደግሞ ከሰውነት ሲልቅ ደግሞ ፕሌቶ እንዳለው ስለ አይዲያ ወይም ደግሞ ሰውነት የሚለውን ሀሳብ ስለፈጠረው ማንነት ቢዘፈን ደስ ይለኛል። ለምሳሌ ባለፈው ምንናገር ምንድነው የሆነው? አንድ ያነሳው ሀሳብ ነበር። ስለ አፍንጫ አንድ ሰው ከመናገሩ በፊት አፍንጫነት የሚለውን ማሰብ አለበት ይላል ፕሌቶ። ወይም ደግሞ ስለ ዮናስ ከማውራቱ በፊት ብዙ ዮናስ ያስባል። ከዛ ሰው ወደሚለው ይሄዳል። ከዛ ከሰው ወደሚለው ደግሞ ሰውነት ወደሚለው ወይም ደግሞ አይዲያ የማይነካ የማይዳሰስ ማንነት ውስጥ መግባት ይኖርበታል ይላል። ከዛ ደግሞ ዘ አይዲያ ወይም ደግሞ ዘ ጉድ ወይ ዘ ፎርም ይለዋል። እንግዲህ ይሄዳል ዘ ክሬተር እያለው ነው የሚሄደውና ምናልባት ፍቅርሽ አሸንፎኝ ከሚባል ፍቅርነት ወደሚለው ቢኬድ ጀነራል የሆነ ወይ ደግሞ ዩኒቨርሳል ወደ ሆነ ማንነት ቢኬድ እላለሁ። ለእኔ ነው
አንድ አፍንጫ ከማውራት ልክ ስለ ሰውነት ማውራት ወይንም ስለ እንደሱ ነገር አይደለም እያልኩ ያለሁት። እኔ እያልኩ ያለሁት ፕሮፌሽኑ ራሱ እንዳለ ሴኩላር የሚባለው ሙዚቃ ፕሮፌሽኑ እንዳለ ነው መታየት ያለበት። እዛ ውስጥ ዘፈን እኮ አንዷ ጠብታ ነች ከተቀላለው። እዛ ውስጥ ሙዚቀኞች አሉ፣ በጣም ብዙ አይነት የሙዚቃ አሰራር አለ። አሁን የኢትዮጵያ ክርስትና ጠቅልሎ ሴኩላር ሙዚቃን እንዳለ ጠቅልሎ ገሃነም ገቢ ነው የሚል አመለካከት የሚሰጥ አተረጓጎም በገላትያ ምዕራፍ ላይ ተቀምጧል። አሁን ሰው ከኔ ጋር አርጉመንት ለመጓዝ ሲሞክር ዘፈን የሚለውን ነገር እየደጋገመ ያነሰዋል። ያስ ዘፈን ከነዛ መካከል አንደኛው ነው። ግን በዓለም ላይ ግን በሚሊዮን የሚቆጠር ሙዚቀኛ አለ። በሚሊዮን የሚቆጠር እንደ ገላትያ አተረጓጎም ከሆነ ከሄድን ያ ሁሉ ሚሊዮን ሙዚቀኛ በሙሉ ገሃነም ገቢ ነው። በገላትያ 5:21 ላይ አሁን ለምንመለከተው ዘፋኝነት ሲል ከፊት ለፊት ያለው ዘፋኝ ማን ነው? አንድ ዘፋኝ ስም ባልጠራም አንድ ዘፋኝ ፊት ለፊት ቆሞ ሲዘፍን እሱን ያጀበ ሙዚቀኛ በሙሉ ተጠያቂ ነው አብሮ እንጂ ያ እዛ ጋር ያቀነቀነው ብቻ አይደለም። ስለዚህ ነገሩ ሰፊ ነው። ጠቅላላው ሙዚቀኛው በሙሉ የሚመለከት ነው። ይሄ ደግሞ ኢትዮጵያዊ ችግር ብቻ ነው እኔ እስከማቀው ድረስ። እኔ እንግዲህ እግዚአብሔር እድሉን ሰጥቶኝ በመጽሐፌ ላይም ጠቅሼዋለሁኝ። በጣም ብዙ ዓለምን ዞሬያለሁ። መዞር ብቻ አይደለም የኖርኩባቸውን ቦታዎች አሉ። እዚሁ ኬንያ አጠገባችን እንኳን በቀደም ዕለት የመጡ ሙዚቀኞች ስናወራ ስለዚህ ጉዳይ ተነስቶ አንድ ተማሪ አስተዋውቆኝ ስለ መጽሐፉ ተነሳና አወራ ነው። አሁን እነሱ ከኬንያ የመጡ ሙዚቀኞች ናቸው፣ ጊታሪስትና ፒያኒስት ናቸው እና የአሰምብሊ ኦፍ ጋድ ቸርች አባሎች ናቸው። እንዲሁም ፓስተራችን ባለፈው ሳምንት እዚህ ነበር አሉኝ እና ስለዚህ ያነሳንና ሴኩላር ሙዚቀኞች ታዲያ እዚህ ሆቴል ሴኩላር ሙዚቃ ልትጫወቱ ትመጣላችሁን ስላቸው ፊታቸው ላይ የሚታየው በኋላም ስንነጋገር ፍጹም የሚገርም ኤክስፕሬሽን ምንድን ነው የምታወራው ነው የሚሉት። እንግዲህ እዚህ ኬንያ አጠገቤ ማለት ነው። እንግዲህ እስከ ዓለም ጥግ ብትሄጂም ያው ነው። ለምን እኛ ይሄንን ትውፊት አዳበረን? ዘፋኝነት ወይንም ደግሞ ጠቅላላ ሴኩላር ሙዚቀኛ የሚጫወት በሙሉ ገሃነም ይገባል የሚለውን ለምን አዳበረን ስንል ለእኔም ሪሰርች የነበረው ማለት ለምን እኔ የሄድኩበት ትምህርት ቤት ውስጥ ያሉት ከኔ ጋር የሙዚቃ ተማሪዎች አብረው የክርስቲያን ሙዚቃ ትምህርት ቤት ነው። ባለፈው ጊዜ ሳምንት እንዳልኩት ከተለያየ አፍሪካ ሀገር የመጡ ናቸው። እንደኔ ግራ ሳይጋቡ ሳይ ለምንድን ነው እነሱ ግራ ያልተጋቡት? ለምንድን ነው ግራ የተጋባሁት የሚል ጥያቄ ፈጠረብኝ። ያው ብዙ ዓመት ነው የፈጀብኝ። ወደዚህ ሪሰርች ስመጣ መጨረሻ ላይ ያገኘሁት ነገር ያው የገላትያ መጽሐፉ ሮሜና ጴጥሮስ ላይ የተጠቀሰው ቃል ነው የእኛን ትውፊት የፈጠረው እና ትውፊቱ ወደ ምን ወሰደን ማለት ነው? ኤኒ ሴኩላር ሚውዚክ ኤኒ አሁን ቅድም አባቴ ሲሉ የሀገር ጉዳይ የሀገር ፍቅር እንደዚህ ከሆነ እሱን ዘፈር ማለታችን አይደለም አሉ። ግን ሁለት ነገሮችን በጣም ላሳምር እፈልጋለሁ። አንደኛ ኃጢአት ዩኒቨርሳል ነው፣ ዓለም አቀፋዊ ነው። ኃጢአት ዓለም አቀፋዊ ነው። ስለዚህ ኢትዮጵያ ውስጥ መስረቅ ኃጢአት ከሆነ ታንዛኒያ መስረቅ ኃጢአት ነው፣ ናይጄሪያ መስረቅ ኃጢአት ነው፣ ሁሉ ቦታ ኃጢአት ነው። ሁለተኛው ነገር ደግሞ የኃጢአት ተለዋዋጭ አይደለም። መስረቅ አንዳንዴ ጥሩ አንዳንዴ መጥፎ፣ መግደል አንዳንዴ ጥሩ አንዳንዴ መጥፎ አይሆንም። መስረቅ ኃጢአት ነው ካል ኃጢአት ነው። ስለዚህ አንዳንድ ቁጥሩ ዘፈኖች አሉም ማለት አንችልም በቃ። ስለዚህ ዘፈን ኃጢአት ነው ካል ከአበባዬ ሆይ አንስተሽ እስከ መጨረሻው ድረስ ዘፈን ኃጢአት ነው ብለን መሄድ አለብን። አንዴ ጥሩ አንዴ መጥፎ ሊሆን አይችልም። ግን አማርኛው ቃል ግን እዛ ቦታ የገባበት ቦታ ዘፈን ኃጢአት ነው ወይንም ደግሞ ሰፋ አድርገን ትንሽ ብንመለከተው ሴኩላር ሚውዚክ ኃጢአት ነው። ያንንም የሚጫወቱ የሚዘፍኑ ብቻ አይደለም የሚጫወቱትም የገሃነም ልጆች ናቸው ነው ኮንሰፕቱ እዛ ጋር ያለው። የኔ አርጊመንት ያለው ያ ቃል በዛ ቦታ ትክክል አይደለም። ስለዚህ ወንድማችን የጠራ ነው ኮሞስ ወይም ኮሞስ እሱ እንዳለው ምናልባት ማስተካከል ይሻለኛል መሰለኝ አዋቂውን ተከትዬ ኮሞስ የሚለው ቃል እዛ ቦታ ላይ ስለዚህ ነገር አይደለም የሚያወራው። በዛ ውስጥ ብዙ ስካር አለ፣ ብዙ መጠጥ አለ፣ አምልኮም አለ፣ እንደ ድቤ እንደሱ አይነት ነገር ነው። አምልኮም አለበት ውስጡና እነዚህን ሁሉ ጠቅሎ ያለበትን ነገር ነው እዛ ጋር ኮሞስ የሚለው ቃል። ከዛ ላይ ወደ ኦርጂስ እንሄድም የምናገኘው የኛ አማርኛው ቃል ግን ዘፈን የሚለው ቃል ሰፊ ነው። የባህል ዘፈን አለን፣ የሰርግ ዘፈን አለን፣ የጨዋታ ዘፈን አለን፣ መጥፎ ዘፈን አለን፣ ጥሩ ዘፈን አለን፣ ጥሩ ፍቅር አለ፣ መጥፎ ፍቅር አለ። ይሄ ሁሉ ሰብስቦ ምን አመጣው? ዘፈን የሚለው ሲያመጣው ከዛ የተነሳ ግራ ተጋባን። የኔ ኦሪጂናሉ የሚለው ኮሞስ የሚለው ቃል ስለማይገልጠው በአማርኛው በዘፈን በሚለው ቃል ስለማይገልጠው መታየት ያለበት መተርጎም ያለበት ሌላ ሰፋ ባለ ቃል ማሶልሶል የሚለው ቃል በጣም ጥሩ ቃል ነበረ ወንድማችንም እንዳለው ወይ ወደሱ ብንመለስ ወይንም ደግሞ 97 ላይ እንደተረጎሙት ቅጥ ያጣ ፈንጠዝያ ወደሚሉት ብንሄድ ይሄንን ኮንፊውዥን
ከዚህ ውስጥ ልናወጣው እንችላለን። ይህን ኮንፊውዥን ከዚህ ውስጥ ካወጣነው ከዛ በኋላ ወጣቶችን ደግሞ እንዴት ነው መልካምን ነገር መስራት የምትችሉት? አሁን የምናወራው ፊት ለፊት ስለሚቆም ዘፋኝ ብቻ አይደለም። ጠቅላላ ስለ ኢንዱስትሪ ነው እያወራን ያለ ነው። ኢትዮጵያ ውስጥ ያለ ሙዚቀኛ እንዳለ በሙሉ የገሃነም ልጅ ነው እንደዚህ ቃል አባባል። ስለዚህ መለስ ብለን ቆመን አይተን እንደዛማ እንዴት ይሆናል ብለን ማየት አለብን። ሌላው ደጋግሜ ያልኩትም ይሄ የኛ ኤክስፒሪየንስ ከሆነ ሌሎቹ እንዴት ፈቱት የሚለውን ማየት በግድ አለብን። ከኛው ጋር በእምነት አንድ አይነት የሆኑት ፕሮቴስታንትም ከሆነ የፕሮቴስታንቱም፣ ካቶሊኩም፣ ኦርቶዶክስም የራሱን ማየት ይችላል። ሌላኛው ዓለም ለምሳሌ የግሪክ ኦርቶዶክስ እንዴት ፈታኝ ነገር፣ የግብጽ ኦርቶዶክስ እንዴት አየው? እርግጠኛ ነኝ 100% ምንም 90% ማለት 100% እርግጠኛ ነኝ የግብጽ ኦርቶዶክስ እንደዚህ ብሎ እንደማያስብ እና ይሄንን ዘፈን ኃጢአት ነው ካል ሁል ጊዜ ኃጢአት መሆን አለበት። ሁል ጊዜ አንዳንድ ጊዜ ቆንጆ ኃጢአት፣ ሌላ ጊዜ ደግሞ አስቀያሚ ኃጢአት ሊሆን አይችልም። እና የኔ አርጊመንት ያለው ይሄንን ሀሳብ ሰፋ አድርጎ ማየት ያስፈልጋል። በዚህ ላይ ሌላ ሶስተኛ የምጨምረው የምፈልገው ነገር መጽሐፍ ቅዱስ እርስ በርስ በጭራሽ አይጋጭም። መክብብ ላይ ምን ይላል? ምዕራፍ 3 ቁጥር 4 ላይ ለሁሉ ጊዜ ያለው በሚለው ሲዘረዝር ለመዝፈንም ጊዜ ያለው ይላል። እዛ ጋር ለመዝፈን ጊዜ ያለው ብሎ እንደገና መጥቶ ደግሞ እዚህ ገላትያ ላይ መዝፈን ኃጢአት ነው ካለ ራሱ መጽሐፍ ቅዱስ ተምታቶበታል፣ ተደባልቆበታል፣ ወደሚያስብል ያስኬዳል ማለት ነው። ስለዚህ እዛ ጋር ለመዝፈን ጊዜ ያለው ሲሉ አንደርስታንድ የምናደርገው ስለ ጥሩ ዘፈን እያወራ ነው ማለት ነው። እዚህ ጋር ገላትያ ግን ስንመጣ ግን አሁንም እንደገና መልሶ እንደገና ዘፈን ካለው እዚህ ጋር ስለዚህ ወይም አንደርስታንድ ማድረግ ያለብን እዚህ ጋር እያወራ ያለው ስለ መጥፎ ዘፈን ነው ብለን እንግዲያስ መጥፎ ዘፈን ላለመስራት ወይንም የእግዚአብሔርን ቃል ከእግዚአብሔር መንግስት የሚያወጣ ስራዎችን እንዳንሰራ ለማለት ልንተረጉመው እንችል ይሆናል። ግን እሱም ግን በቂ አይደለም። ምክንያቱም ሁለት የተጋጨ ሀሳብ ይሰጣል ማለት ነው። መጽሐፍ ቅዱስ ስለ ዘፈን ብዙ የተናገረው ነገር አለ። ግን አሁን ስናወራ ግን ማውራት ያለብን ስለ አንድ ዘፈን ወይንም ስለ አንድ አሬንጅመንት ሳይሆን ሰፋ አድርገን ማየትና በዛ ውስጥ ደግሞ ዘፈን በሚለው ነገር ውስጥ ደግሞ ብዙ ሙዚቀኞች እንዳሉ በዛ ደግሞ እንደገና ሰፋ አድርገን ስንመለከቱ በዓለም ላይ ብዙ በሚሊዮን የሚቆጠር ሙዚቀኛ እንዳለ ገሃነም ይገባል የእግዚአብሔር መንግስት አይወርስም ሙዚቀኛ ካል ሙዚቀኛው ሰፋ አድርገን ማየት አለብን። ዘፋኙ ከፊት ለፊት ስለቆመ ብቻ አይደለም። ሙዚቀኛው የእግዚአብሔር መንግስት አይወርስም ካል በዓለም ላይ ያለ በሚሊዮን የሚቆጠር ሙዚቀኛ ሁሉ እግዚአብሔር መንግስት አይወርስም ማለታችን ነው። አጥበኑ ኢትዮጵያዊ መጽሐፍ ቅዱስ የሚባል ነገር የለም። መጽሐፍ ቅዱስ የሁሉ ነው። መጽሐፍ ቅዱስ the whole truth ነው ብለናል። ስለዚህ ማየት ያለብን ሰፋ አድርገን ከኛው ጠባብ ትርጉም ሳይሆን ተሳስተንም ከሆነ እኮ ችግር የለውም እኮ ኮሞስ የሚለው ነገር በትክክል አልተተረጎመም ካልን እኮ ወደ ተሻለ ትርጉም እኮ ማምጣት ይቻላል። ለዚህ ነው የቃሉን መሰረት አይተን የቃሉ መሰረት ዘፈን ከሚለው ጋር አይገጥምም። ወንድሜም እንዳነሳው ማንም እንደሚያነሳው በዓለም ላይ ያሉትም ተርጓሚዎች እንዳነሱት እኔ በመጽሐፌ ውስጥ በጣም ትላልቅ በዚህ ነገር ላይ እውቀት አላቸው ያልኩትን ሰዎች ሁሉ ዘርዝሬያለሁ። መጽሐፍትም ዘርዝሬያለሁ። ኮሞስ ብሎ ሚውዚክ ኤንድ ሶንግ ብሎ የተረጎመ ምንም አይነት መጽሐፍ የለም። ኮሞስን ሚውዚክ ኤንድ ሶንግ ብሎ ስለዚህ ዘፈን ደግሞ ሚውዚክ ኤንድ ሶንግ ማለት ነው። ኮሞስን የተረጎሙት ቅጥ ያጣ ፈንጠዚያ የበዛበት ስካር የበዛበት አምልኮ ያለበት ግልጽ ወሲብ ያለበት ተግባር ነው ብለው ተርጉመውታል። እኛ ከሌላው ዓለም በምን እንደምንለይ አላውቅም። እንግዲህ ሌላው ዓለም አንዳንድ ጊዜ አሁን የተነሳ አዲስ ነገር አለ። ሌላው ዓለምማ ሌላ ነገር ብዙ ነገር እያበላሹ ምናምን የሚሉት ነገር እሺ እነሱን ተዋቸው። እዚሁ አጠገባችን አፍሪካኖቹን እንመልከት። ከኛ ፍጹም የተለየ አስተሳሰብና ትርጉም ነው በዚህ ያላቸው። ስለዚህ ኮሞስ የሚለውን ቃል እዚህ ጋር ስናመጣው ትክክል ስላላመጣ ነው የሰዓት ነው። ያንን ሄድ ብለን ማየት አለብን ነው እና በጣም ስትረስ ማድረግ የምፈልገው እኔ ዘፋኝነትን ወይም ሌላ ነገር ለማቀንቀን አልተነሳውም። that's not my intention at all። ጠቅላላ ሙዚቃውን ላይ ግን ሴክተር ውስጥ ያሉትን ሰዎች ግን ሰፋ አድርጎ ሴኩላር ሙዚቃ በሚለው ብናየው ግን በጣም ደስ ይለኛል። መጋቢ ሐዲስ በቀጥታ የስልክሽ እያስገባሁኝ አቋረጡት። በሌላ ስልክ ነው። ሄሎ መጋቢ። አቤት። እርሶ የጠበቁት በዛኛው ስልክ ስለነበረ ነው። ችግር የለም። ትንሽ ያው እንግዲህ ለቴሌ መልእክት አስተላልፈናል። በተደጋጋሚ ደውላችሁ አላነሳውም። ስራ ላይ ሆኜ ነው። ይቅርታ። ምንም ችግር የለም። እስኪ እንግዲህ እሺ፣ በመጀመሪያ ደረጃ እኔ እንደ መሰረት አድርገን የምነጋገረው እንግዲህ ቅድም እንደተነገረው መጽሐፍ ቅዱስን መሰረት አድርገን ነው የምንናገረው። እኔ ከሁሉም በላይ ግን እኔ ሃይማኖት ወይም እምነት ወይም መጽሐፍ ቅዱስ የሰዎችን ባህል፣ ትውፊት፣ ታሪክ፣ ማንነት፣ መገለጫዎች ማጥፋት አለበት ወይም ደግሞ ማሳደግ አለበት ወይም ደግሞ ጥፋቱን እያረመ እያስተካከለ የበለጠ ማበልጸግ አለበት በሚሉት ጉዳዮች ላይ እንደ አንድ አማኝም እንደ አዋቂ መስማማት አለበት ብዬ አስባለሁ። እምነት
በመሰረቱ ከእውቀት አይመነጭም። በእውቀት ሲደገፍ ግን ከነውርና ከጥፋት የጸዳ ይሆናል። አሁን ቅድም እንደተነገረው ማንኛውም መዝሙርም ብትይው፣ ዘፈንም ብትይው፣ ለቅሶም ብትይው፣ መኪናም ብትይው፣ አውሮፕላንም ብትይው የሰዎች ሀሳብ መግለጫ ነው። በራሱ እንትን አይደለም። ለምሳሌ መኪና ምንድን ነው ሲባል ሰው በእግር ከሚሄድ የበለጠ ፈጥኖ መሄድ እንደሚችል አሰበና ሀሳቡን ወደ ምን መነዘረው? አፈር አቅልጦ ብረት ቀጥቅጦ የበለጠ ጎማ ገጥሞ ነዳጅ አድርጎ መጀመሪያ ታውቂያለሽ፣ በክሰል ድንጋይ በምን በፈረንሳይ በዘር ጀምር። አሁን መኪና ምንድን ነው ሲባል የሰው ሀሳብ ወደ ብረትነት ተለውጦ ማለት ነው። አውሮፕላን ምንድን ነው ሲባል የሰው ሀሳብ ወደ መብረት ተለውጦ ማለት ነው። ሰው የሚዘፍነው ምን ሲሆን ነው? የሚዘምረው ምን ሲሆን ነው? ቅዱስ መጽሐፍ ደስ ያለው ቢኖር ይዘምር፣ ያዘነ ቢኖር ይጸልይ ነው። ሰው ሲደሰትም መገለጫ አለው፣ ሲያዝንም መገለጫ አለው። ስለዚህ እኔ አሁን የአቶ ዮናስን ሀሳብ በዚህ መድረክ ላይ የግል አቋም ማንጸባረቅ ስለማይቻል በግል ልናገኛቸው እንችላለን። በጣም ዝርዝር ሀሳብ ነው ያነሱት። በጣም ቋሚ ነገር ነው ያነሱት። ብዙ ልንነጋገርበት ይገባል። ሌላ ደግሞ ትልቅ ልትጋብዙ ሲገባ ወዴት ትጋብዣል ተስፋ አደርጋለሁ። በዚህ ጉዳይ ላይ አፉን ሞልቶ ሊናገር የሚችል ሰርጸ ፍሬ ስፋት ነው ብዬ አምናለሁ። ከእውቀትም ከምንም አንጻር እሱ ልትጋብዙ ደስ ይለኛል። ስለዚህ አሁን ዘፈን ኃጢአት ነው። አንዳንዶቹ መዝሙሮቹ ከዘፈን ጥሬ ጋር የተሰሩ እኮ አሉ። አሁን እኛ የትኛው መዝሙር ወከለን አሁን እየተከራከርን ያለ ነው? ሀሳቡን ነው። አሁን ቅድም ሲነገርም እንደሰማት ሀሳቡ ላይ ነው መነጋገር ያለብን እንጂ አሁን ኬንያ መዝሙር ኃጢአት ስለሆነ ዘማሪው ስለሚዘፍኑ ኢትዮጵያ ይምጣ። እኔ ለምሳሌ ኬንያ የሚባለው ኡጋሊ ኢትዮጵያ ውስጥ ገንፎ ተብሎ ተቀይሯል። ምንም በግድ በሁሉ ነገር መግባባት የለብሽም። አውሮፓና አሜሪካ ግብረ ሰዶም በህግ ተቀርጿልና ኢትዮጵያ በግድ ይምጣ ብለሽ አትከራከሪም። በግድ አንድ ነገር ልክ ብሎ መሆኑ እነ ኬንያና አሜሪካ እነ ጃፓንን ወይም እነ አሜሪካ ለዋቢነት ይቅረቡ የሚል የግል ሀሳብ የለኝም። እኔ ዋናው አንድ ነገር ሃይማኖት ከሌሎች ከፖለቲካ ከኢኮኖሚ ከዛ የሚለየው ራሱን ችሎ የሚቆም እውነት ነው፣ ድጋፍ ሳያስፈልገው። ዘፈን ኃጢአት ነው አይደለም በሚለው ጉዳይ እንጂ መከራከር ያለብን ኬንያ ዘፈን ኃጢአት አይደለም ስላለች የኬንያ ሀሳብ አሜሪካ እንደዛ ስለች የገሌ ሀሳብ መጽሐፍ ቅዱስ ምን ይላል? ቅድም እንደተናገርኩት ነው። ሀሳባችን የምንገልጽባቸው መንገዶች ናቸው። የመዝሙር መሰረት የሚባለው ትልቁ አብነት ጥቅስ የሚባለው መጽሐፍ ቅዱስ ውስጥ መዝሙረ ዳዊት ነው። መዝሙረ ዳዊት 150 ነው። ይሄ 150 መዝሙር እጅግ ብዙ ነገር ነው ያካተተው። ስለ ኢየሩሳሌም ይናገራል። ስለ ሌሎች ታሪኮች፣ ስለ ቦታዎች ይናገራል። ኢየሩሳሌምን ሴቦ ኢየሩሳሌምን ያመሰግናል። ሀገሩ ተራራውን ያመሰግናል። ወንዙን ብዙ ነገሮች በዛ ውስጥ ግን 7 ነገር ይካተታሉ ብሏል ሊቃውንቱ። አንደኛ ሃይማኖትን መግለጥ አለበት፣ ትህትናን ማሳየት አለበት፣ ተስፋን መግለጥ አለበት፣ ፍቅርን ማሳየት አለበት፣ ኃጢአትን ማመንን ማስተማር አለበት፣ እንደገና ከኃጢአት ይቅርታ እንደሚገኝ ማሳየት አለበት። 7ኛ ልግስናን፣ ርኅራኄን፣ በጎነትን ማስተማር አለበት። እነዚህን ያላካተቱ መዝሙሮች አሁንም በደረጃ ወደ ዘፈን ሊወርዱ ይችላል። አሁን ለምሳሌ በአሁኑ ጊዜ በሙዚቃና በዘፈን መካከል ያለው ልዩነት ጠቦ እንደ በኮንፌዴሬሽን ተዋህዶ ብዬ አምናለሁ። አሁን በጣም ትልቅ ችግሮች አሉ። ስለዚህ ሀሳቡ ላይ ብንወያይና ብንነጋገር በጣም ስስ ስሜት ስለሆነ በጣም አነጋጋሪ ስለሆነ እንዲያው ጠልቀን በዛ ሃይማኖት እንደዚህ ነው፣ በዚህኛው እንደዚህ ነው፣ ዘማሪ እንትና እንደዛ ዘምሯል፣ ዘማሪ እንትና እንደዛ ዘምራለች ብለን ወደ ትንሽ ጉዳይ ከምንገባ ቅድም ሐዋርያው እንዳሉ ስሜት ላይ ሀሳቡ ላይ ተመስረን ብንወያይ ቅድም እንዳልኩሽ ሰው የሚዘምረው ምን ሲሆን ነው? መቼም አንድ ሰው ሰርግ ቤት እኮ ነጠላ ዘቅዝቃ አትሄድም። ታውቂያለሽ? አንድ ሴት አሁን ሰርግ ቤት ነጠላ ዘቅዝቃ ከሄደች አይምሯ እንደተነካ ምንም ማስረጃ ያስፈልግሻል። ዶክተር እስከሚመሰክር አትጠይቂም። አብዳለች ማለት እኮ ነው። እንደገና ለቅሶ ቤት ስትመጣ ደግሞ ነጭ በነጭ ለብሳ ወይ ሱፍ ለብሳ ጸጉሯን ተተኩሳ ከመጣች አሁንም በሌላ መንገድ ማበዷን ለማረጋገጥ በግድ ከሃይማኖት ወረቀት ማምጣት የለባትም። ድርጊቱ እብደቷን እየገለጠ ነው። ስለዚህ የስሜት መገለጫዎች ናቸው ዘፈኑም ሆነ መዝሙሩ። እኔ ግን ቅድም ያልኩትን ነገር እንደው ከሚዲያው ውጭ ቁጭ ብለን መነጋገር የአንድ ሰዓት ጉዳይ አይደለም። ሃይማኖት የህዝቦች የአንድን ህዝብ አመለካከት፣ አስተሳሰብ፣ ባህል፣ ትውፊት መጨፍለቅ የለብን። በመዝሙር ስም እየተጨፈለቁ ያሉ ጉዳዮች አሉ። የህዝብ አስተሳሰብ፣ የህዝብ አመለካከት፣ የህዝብ ታሪክ፣ የህዝብ ትውፊት እየተጨፈለቀ ነው። እንደገና በአሁኑ ጊዜ እንደምታውቀው ሃይማኖት ከልብ ማህተምነት አልፎ የከንፈር ቀለሙ ነው። ከእውቀትነት አልፎ ስሜቱ ነው። ሰዎች አሁን እምነታቸውን ሳይሆን የሚዘሩ ስሜታቸውን ነው። ምንም ማስረጃ ብዙ የሚያስፈልገው አይመስለኝም። ሐዋርያውን በዚህ በኩል እንግባባለን ብዬ አስባለሁ። ስለዚህ እኔ ሀሳቡ ላይ ብንነጋገር ነው የምልሽ። አሁን ከስራ ጉዳይ ስለሆነ ነው በሰፊው አወራሻለሁ አልኩ። በሰፊው አወራሻለሁ ብዬ ተስፋ አደርጋለሁ። በጣም ነው የማመሰግነው።
በጣም አሁን ምንም ነገር ሰርጠ ይገባል። እሺ እጅጉን አድርጌ አመሰግናለሁ መጋቢ ሐዲስ። ሌላ መድረክ ይኖረናል ብዬ ገምታለሁ። ምክንያቱም ትንሽ አነሳ ነው ፕሮግራም በሰፊ ውይይት ግን አንድ ሙሉ ቀን ግማሽ ቀን አድማጮቻችንም ምክንያቱም አሁን እኔ እንደ ፍልስፍና ፕሮግራም መቋጫ ይኑረው ወይ ደግሞ መታሰቢያ ይኑረው የሚል አስተሳሰብ የለውም። እውነትን ያወጣል። ከዛው ከእውነት ውስጥ ደግሞ ሌላ እውነትን ያወጣል። ያው እውነትን እየፈለገ ይሄዳል ማለት ነውና ስለዚህ አድማጮቻችንም በሌላ መድረክ ትልቅ መድረክ እናዘጋጃለን ብዬ ገምታለሁ በዚህ በ15 ቀን ውስጥ በቃ ነካላቸውና ምክንያቱም ትልቅ ውይይት የሚያስፈልገው ጉዳይ ስለሆነ ነው። በርካታ አድማጮቻችን በደንብ ሁሉንም የሚያገናኝ አድማጮቻችንንም የሚጋብዝ መድረክ ይኖረናል። ሰዓቱን ሳየው በጣም ነው የገረመኝ። ሰዓቱ ሄዷል። ብዙ እንዳላወራችሁ አምናለሁ። ስለተጋበዛችሁልኝ ግን እጅጉን አድርጌ አመሰግናለሁ።